ነው ምላሽ ካብሽ ንገረኝ። ቻይር ትንሽ ተረጋግቼ ማሰብ ያለብኝ ይመስለኛልና ግራ የተጋባ ስሜት ውስጥ ነው ያለው። ምን ማለት ነው? እሺ ምን አደረኩኝ? በእግዚአብሔር ምን ማለት ነው? አስደበርኩክ? አላስደበርሽኝ። ይኸው ተቀያየርኩ አብርሃም። በእግዚአብሔር ነው ተቀያየር አይደለም ሄድኝ። እሺ ያው እንደዚህ አይነት ነገር ስትይ ግራ የመጋባት ስሜት ውስጥ ገብቼ ነው። ሰላም ውድ የሀገሬ ልጆች እንዴት ናችሁ? አያልቅባችሁ የኔ መቤት ቅደም ተከተል የሚባል ነገር አለ። እዚሁ ነው ግደለሻል። እንዴት በይ መኪና ተጠብቃለች። መጀመሪያ እንዴ አብሽ ቆይ እንዴ ልንገርክ እኛ መሄድ ካለብን እኛ እኔ እኮ ምን ነገር እኮ ነው ያላገባሽውን ባል ፍቅረኛም ሆነ ውሽማም ሆነ አጫዋችም ሆነ አልጋ አገላባጭም ሆነ አንሶላ አረገዝኩ ብለሽ ሚዲያ ላይ ስትመጪ አብርሽ ድራማም ሆነ ሪድ ከሆነ እንዳታስቢ ማለት ያላሰበው ነገር ስለሆነ ነው። ገብቶሻል አይደል? ያላሰበው ነገር ስለሆነ ነው። እሺ እንዳታስቢ ይስተካከላል። መጀመሪያ አይ ማለት ማስከፋው እየመሰለኝ ነው። ማውቀው አይቀርም ግን በእንደዚህ በድንገታዊ ነገር ሲሆን ማለት አልጠበቀም። በዚህ ልክ የሚሆን ነገር ሆናለች ብሎ ነበር። በጣም ተጨንቆ ነበር አንቺ ባልነበርሽባት ጊዜ ወጥቶች እና በቃ ያን ነገር ነው የጠበቀው። ይሄን ነገር ጭራሽ ስላልጠበቀው እንደዚህ ጸጋለ ሚዲያ ላይ የምትሽክን ራስሽን ባታቀልኝ ደስ ይለኝ ነበር። ደስ ይለኝ ነበር። ደግሞ የሁለት ልጆች እናት እኮ ነሽ። ራስሽ እንዴት ነው ተዘናጋሽ? የሚያናደው ነገር አብርሃም ሁለት ሲም ከወጣበት ተመለሰ መርገጥ ነው እንጂ ያናደደን በጣም ልጅ ጸጋ ነው። የልጅ አፍታም ናንተ ሰዎች ብዙን ጊዜ ለምነው ተስለው ልጅ አታው ቤት ቁጭ ብለዋል። አንተ ግን ዝም ብለህ ጠብ ነው የምታደርገው። ሻሻኝ መጥተው ሊቀርብሽ ፈልገሽ ነው። እሱ ሲጀምር ለሚዲያ ድምቀት ነው የቀረበሽ። አንቺንም ሩታንም አይፈልግም። አሁን ላይ እሱ የሚፈልገው ሌላ ሴት ሊያጫወት ነው። ካልሰማሽን መንገርሽ ብለን ነው ሌላ ሴት ሊያጫወት ነው። የኔ መቤት ቀድሞ ጥንቃቄ የሚባል ነገር አለ። እኔ ሴት ነኝ፣ በሴት ልጅ አልፈረድኩም። በማርገዝሽ ሃፒ በርዝዴይ ማይ ጋድ ደስ ነው ያለኝ። ለምን ዘር ነዋ፣ ዘር ነው። ዘራችሁ እንደ ምድር አሸዋ አበዛላችኋለሁ ብሏል። እናንተ ሰፈር ነው ያለው እሱ። ውሸት፣ ማስመሰል፣ ቲያትር አንደኛ፣ ዝሙት አራማጆች ከእናንተ አካባቢ ነው ተጠርገው የሚመጡ። ሁሉም ሰው ይዋሻል። አንድ ሰው ወጥቶ እኮ ይሄ ነገር ልክ አይደለም ያለ አላየንም እስካሁን ድረስ። አብርሃም አንደኛ፣ ኤርሜላ አንደኛ፣ አብርሃም አንደኛ። ከዛ ሩታን ወደታች ለመዘግዘቅ እናንተ ሲዘገዘቋት ሚዲያውን እንደዚህ እያሽከረከረችላችሁ ነው። መቼም የሩታዬን ቦታ አገኛለሁ ብለሽ ከሆነ ተሳስተሻል። እንደ አንቺ የጋለ ብረት እሳት ሲነካው እንዴት ነው የጋለ ሰው ሊቀርብሽ ይችላል። እኔ በበኩሌ አልጠላሽም ውዴ፣ አልጠላሽም። ግን ክብር የሚባል ነገር አለ። በክብርሽ አትረማመጂ የኔ ቆንጆ። የቀረው ይቅር። ባትለብሽስ፣ ባትበይስ፣ ሴቱ ብር ባፈምሽስ፣ ክብርሽን ዝቅ አድርገሽ ነገ እኮ ልጅሽ ያየዋል። የአንድ ልጅን አባት ፍቅር አሳጥተሽ አንቺ ልጅ አለኝ ስትይ አምኖ የሚቀበል ይመስልሻል? ወልዶ እንደ በትምትል ይወልዳል። እንደ ትል የጣለው ልጁን ሳያነሳ ይት ልጅ ጋር የልጅ እናት ጋር ይሻላል ሳትይው እኮ እኔ ይሻላለሁ ብለሽ የመጣሽ ሴት ይሆን የሚመርጥሽ መስሎሻል? ተሳስተሻል። እሱ ሌላ ሴት ገና ትቀረዋለች። ኦኬ ጥልህ ልትሄድ ነው። የሰማንያ ሚስቱንም መጀመሪያ ረገዝኩ ስትጥሎ ሄዷል። እሱ ድራማ ይወዳል። ሌላ ቪዲዮ ይዘሽ ስትመጪ ያምንልሻል። ነገ ሌላ ቪዲዮ እንጠብቃለን። የኔ እናት መልካም እድል፣ እናመሰግናቸዋለን። ከትዳር በፊት ግን አልጋ ባትጋፈፉ እንደኔ። ለምን ሴት ልጅ እንስራ ናት። እንስራው ባዶ መቀመጥ አይችልም። እኛ ማለት ወዳችን እንስራ ነው፣ ብዙ ነገር ይሸከማል። ያረገዘው ግን የሚመስለኝ እኔ አብርሃም ነው። ቢያንስ እንጀራ አብዝታ አትብላ ወንድሜ። ያውን እኛ እዚህ ሀገር ሩዝ እንደምንበላው መሰለኝ ማለት እንጀራ አብዝታ የሆነች ድርቅ ያለች ነገር ትንሽ ስፖርት ትሰራለህ፣ ግን ወደ የማሚቴ ተራራ ነው የመሰለው።
ለዚህ በክብርሽ አትደራደር። እሺ እኔ ቆንጆ በክብርሽ አትደራደር። አርግዣለሁ ብለሽ ሚዲያ ላይ ስለወጣሽ ነገ ውሸቴን ነው ፍራንክ ነው ብትይ አስወርደሽ ነው የሚሉሽ። ወቂ አስወጥታ ነው ይሉሻል። ስም የሚባል ነገር አለ እንዴ? እናንተ ስማችሁ ላይ የሆነ ቆሻሻ እየጣላችሁ አትለፉ እንጂ ምንድን ናችሁ? እኔ የምላችሁ ሰው የሚላችሁ አትሰሙም እንዴ? አይዲያ ቀይሩ እንዴ! አሁን አብርሃም ከሴት ጋር አብርሃም ሩታን ትቶ ሌላ ሴት አገባ። አብርሃም እንዲሆነ እሱን አይዲያ እስቲ ውጡባት። ሌላ አይዲያ ያዛችሁ ነው የተሻለ ነገር። አንቺና አብርሃም ደግሞ ስሩ። አይሻላችሁ? ይሻላችኋል። ልጅቷ ሆነሽ ከህይወታችሁ ወጣለች። እናንተን ይቅርታ ያለሽ ቀን ሁሉንም ነገር ቀብራለች። ድንገት ሩታ ትፈልጓለች ምናምን ብለሽ አስበሽ ሆነ የኔ ተሳስተሻል። ጂቷ ቅመም ነች፣ የምትበላ እንጆሪ ነች። አሁን አንቺ አልወለድኩም ብለሽ ከምትከጂው እሷ ወልዳ እኮ ሸንቃጣ ነች። አይተሻታል? እኛውን ካልወለድ ነው ሩታ ሸንቃጣ ናት። ያት እንኳን የወለደ ወንድ የደረሰባት አትመስል። ክብር የሚባል ነገር እንደዚህ ወርደሽ አትስሪ። አብርሃም ሴቶቹን ገደል ነው የሚከተው። ኤርሜላ የምር እኔ አልጠላሽም፣ እግዚአብሔር በጣም ነው የምታሳዝኝ ሴት ነሽ፣ ግን የሆነ ነገር ላይ ታናድኛለሽ። ለምን ብትይ አብርሃም ድራማ ይወዳል። አብርሃም እውነትም ሌዲ ጉራጌ ገንዘብ ያሰራው እንጂ ሰይጣንም ያደርጋል ብሏል። ሲጀምር ማራኪ ቲቪ ላይ እኔ ታዋቂ ያድርገኝ እንጂ ምንም እሆናለሁ የሰው ኮመንት አይሰብረኝም ብሎ የሰው ንግግር ቢማር ብዙ ዘመቻ ይደንበታል እኮ አይማርም። ይሄ ቅይቢ ነው፣ ጭንቅላቱ የለቀቀ ሰው ነው። አፈቅርሻለሁ ብሎ ቀለበት ያደረገልሽ ሴት ፍሬ ያለ ወዲው ስትይ ጥሎሽ የሚሄድ ይሄ እናቴ ገና ሌላ ድራማ ይወዳል። መልካም እድል ኤርሜላ፣ በጣም ነው ያሳዝንሽኝ። አይበጅሽም። እኔ የምሬ ነው። እኔ ሩታዬ ለእኔ ሁሉም ነገሬ ነች። እወዳታለሁ፣ መንገድሽ እወዳታለሁ ስልሽ እንዲህ ዝም ብሎ መውደድ አይደለም። ግን ሩታ ወግ ማረግ አይታ በራሷ ጥራ ሰው ከሆነች በኋላ እንዳንቺ አሁን ገንዘብን ዝናን አይታ አይደለም ሩታ የመጣችው። እናቴ ትሙት የዛኔ እንኳን ዝና ምንም እኮ ቢዩ የሌለው ሰው ነው። ዛሬ ፈመስኩ ብሎ ህዝቡን ሁላ እኮ ነው የናቀው። ለዚህ ዝናን አይተሽ ከሆነ ያን ዝና ለማግኘት መስራት ነው ያለብሽ። የመጣሽበት መንገድ እንኳን ታዋቂ ሊያደርግሽ ቀርቶ ብዙ ሰው ነው የሚጠየፍሽ። አሁን የሚያጨበጭቡልሽ እንዳያቸው እነዚህ ሩታ ላይ ተቀየሩት ናቸው አንቺ ጋር የመጡት። ሩታን ልብሷን አሰርተው ሲያጨበጭቡና እስክስታ ሲወርዱ ቲክቶክ ላይ ያየነ የዛን ጊዜኛ እኔ ሩታን አልወዳት። የዛኔ ለምን ሩታን አትወጃት የሚያልሽ የፍቅር ጥያቄ ጠየቀችው ብሎ ሲያጨበጭቡ ነበር። ክብር የሚባል ነገር አለ ብዬ ነበር። ድራማ ሲሆኑ ሳቅ ነው። አሁን የዛኔ ለሩታ ሹራብ አንድ አይነት አሰርተው ኬክ በየሳምንቱ 100 ኬ 50 ኬ ገቡ ሲባል የሚቆርጡ ሰዎች ናቸው። ዛሬ ሩታ እንደዚህ ናት፣ ሩታ ልገለው ነው፣ ሩታ የኔማ ቤት ንቂ፣ ክብርሽን እሺ፣ ቆመሽ ቅሪ። እናቴ ትሙት እኔ አሁን ካለውበት እድሜ 10 ዓመት ልቀመጥ እንጂ እንደናንተ ዘቅጬ ከወንድ ጋር አልሆንም። ለምን ብዬ ወንድ እኮ ባዳ ነው የኔ ማለት ጥሎሽ ሄዳል። ስምሽ ግን ሁሌ ያለች ስምሽ ሁሌ ያለች ባዳ መሆኑን ብታውቂ ሩታ እኔ ህይወቴ ይሻለኛል፣ ስለኔ አይመለከታችሁም፣ ከህይወቴ ውጡ፣ እኔ ራሴን ችያለሁ ብላ የወጣችው ሰዎች እነሱ ይሻላታል እንጂ አብርሃም አልተሻለም። አብርሃም ምን አለ? ከአንቺ ጋር መኖር ሰለቸኝ ሲል ነው የሰማነው። ቤተሰብ ግን አይልም። ልጄ ነይ የኔ እናት እቅፍሽ፣ ታመሽ ብትሄጂ የሚያቅፍሽ ቤተሰብ፣ ተሰብረሽ ብትገቢ የሚጠግንሽ ቤተሰብ። ቤተሰብሽን ክብር አዋርደሽ የራስሽን ክብር አዋርደሽ ይሄን ከመሰለ ቢቀር ይሻላል ባይነኝ። የኔም ቤት ካረገሽም እንኳን አገረገኝ ዘራችሁ እንደምድራሽዋ መድኃኒዓለም ያብዛለሁ። መልካም እድል። ግን ከትዳር በፊት አልጋ ባትጋፈፉ በጣም መልካም ነበረ፣ ጥሩ ነበር። በአሁኑ ሰዓት ደግሞ የኛ የአበሻ ልጆች ሴቷም ሆነች ወንድ ጥቅመኛ ናት። እግዚአብሔር ይማርሽ። አንቺ አሳዝነሽኝ። አብርሃም ጥላት ባትሄድ ጥሩ ነበር። ወተረዳ ትረዳት። ያረገዘው ግን አብርሃም ታደሰ ይመስላል። መቼ እንደምትወልድ እንጠብቃለን። መልካም